Soccer Spotlight 20 አብዛኛው ሰው የሚያውቃቸው ስለ ሊዮኔል ሜሲ እውነታዎች። ኮሜንት ላይ ጎት በማለት እስከ መጨረሻው ይከታተሉ። አንደኛ፣ ሊዮኔል የሚለውን ስም ያገኘው ቤተሰቦቹ ሊዮኔል ሪቺ የሚባለውን ዘፋኝ አድናቂ ስለነበሩ ነው። ሁለተኛ፣ ሜሲ ለአርጀንቲና የመጀመሪያ ጨዋታውን ሲያደርግ ከቤንች እንደገባ በ2 ደቂቃ ነበር በቀይ የወጣው። ሶስተኛ፣ 2012 ላይ በአንድ የውድድር ዓመት 91 ጎል ብቻውን ያገባ ብቸኛው ተጫዋች ነው። አራተኛ፣ የሜሲና የባርሴሎና ውል ሶፍት ላይ ነበር የተፈረመው። በኋላ ላይ ሶፍቱ 750 ዩሮ ተሽጧል። አምስተኛ፣ በኢንስታግራም ታሪክ 74 ሚሊዮን ላይክ ያገኘው ሜሲ ዓለም ዋንጫውን ከፍ ሲያደርግ የፖስተው ፖስት ነው። ስድስተኛ፣ ሜሲ በ11 ዓመቱ ነበር የእድገት ሆርሞን እጥረት ያጋጠመው። ሰባተኛ፣ ሜሲ በ2022 የዓለም ዋንጫን ካሸነፈው በኋላ የዓለም ዋንጫ፣ ኮፓ አሜሪካ እና ቻምፒየንስ ሊግን ካሸነፉ ጥቂት ተጫዋቾች መካከል አንዱ ሆኗል። ስምንተኛ፣ ሜሲ 13 ዓመት ሲሞላው ነበር ህልሙን ለማሳካት ከአርጀንቲና ወደ ስፔን ሄደው። ዘጠነኛ፣ ሜሲ 8 ጊዜ የባላንዶር ሽልማት በማሸነፍ የዓለም መዝገብን የያዘ አስደናቂ ተጫዋች ነው። አስረኛ፣ ሜሲ በአንድ ቻምፒየንስ ሊግ ጨዋታ 5 ጎሎችን ያስቆጠረ የመጀመሪያው ተጫዋች ነው። 11ኛ፣ ሜሲ በእጁ ላይ ያሉት ንቅሳቶች የቤተሰቡን ክብር የሚያመለክቱ ናቸው። 12ኛ፣ ሜሲ 5 ዓመት ሲሆነው ነበር እግር ኳስ መጫወት የጀመረው። 13ኛ፣ ሜሲ በባርሴሎና 672 ጎሎች በማስቆጠር የክለቡ ከፍተኛ ጎል አስቆጣሪ ነው። 14ኛ፣ ሜሲ በአንድ የላሊጋ ውድድር 50 ጎሎች አስቆጥሮ መዝገብ አስመዝግቧል። 15ኛ፣ ሜሲ በሙያው ላይ ከ60 በላይ ቀጥታ የተሳኩ ፍሪ ጎሎችን አስመዝግቧል። 16ኛ፣ ሜሲ በአንድ የላሊጋ ውድድር ጊዜ 21 ጊዜ የጨዋታው ምርጥ ተጫዋች ሆኖ ተመርጧል። 17ኛ፣ ሜሲ በባርሴሎና ከ35 በላይ ዋንጫዎችን አሸንፏል። 18ኛ፣ ሜሲ በ2022 የዓለም ዋንጫ ፍጻሜ 2 ጎሎችን በማስቆጠር አርጀንቲናን ለድል ረድቷል። 19ኛ፣ ሜሲ በ17 ዓመቱ ነበር ለባርሴሎና የመጀመሪያ ጎሉን ያስቆጠረው። 20ኛ፣ ሜሲ በአርጀንቲና፣ በባርሴሎና እና በኢንተር ሚያሚ ካፒቴን በመሆን ተጫውቷል።